ሄሎ ጎረምሳው እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረሰ። ምን ካለፈ በኋላ ነው እንዴ? ማን ነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዝዬ አንተ ነህ እንዴ? ሰላም ነው? አለን። እንዴት ነህ ደንበኛችን? አለሁልህ አናዝ። ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ። እና ምን እናፈኩ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለሁ። ምን የሥራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሆኛለሁ። አልቀረብህም? ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ፣ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነዋ ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለቴ እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙትን አይደለሁም። አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝግ የለ እንዴ? ዝም ብሎ ይሰክሳል አይደል? ማለት የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። እሺ ተማሪዎች ዛሬ የምንማረው ቲቸርዬ ግን እንዳሳብ መጀመሪያ አቴንዳንስ ብትይዝ ባይ ነኝ። ብዙ ከትምህርት ገበታቸው ያፈነገጡ አካላት አሉ። አታሽቃብጥ ቤኔዘር፣ አታሽቃብጥ። በጣም ቆላ መያዙን ግን ይይዛለሁ። እሺ አለማየሁ አለ? አለማየሁ ዳስተር ላምጣ በሚል ተልካሻ ምክንያት እዛኛው ክላስ ከቤዛ ጋር ተቀምጦልሃል። ተቅማጥ ያስቀምጥህና ለእኔ ነው የተቀመጠልኝ? ምን ለማለት ፈልገህ ነው? እንደዛ እኮ አይደለም ቲቸር። ዝም በል፣ ከአንተ ጋር በኋላ እናወራለን። እሺ ናትናኤል አለ? ናቲ ደግሞ አቤት ቲቸር አለሁ። ቲቸር ትናንት አልመጣም። ምን እውነቱን ነው? ኧረ ቲቸር አሞኝ ነበር። ውሸት። ከቤት ጋር ብርጣሉ ጠላ ቤት አሸሸ ገዳሜ እያለ ነበር። ጭራሽ ጠላ ቤት? ኧረ ቲቸርዬ እንደምታስበው አይደለም። እያስጨፈርኳ ማለቴ እያስጠናኋት ነበር እኮ። የ80 ብሔር ብሔረሰቦች ጭፈራ እያስጨፈራት ነበር። ይታይ ቲቸር በጠላ ይሄ ችጋራም ጠጅ እንኳን ቢያደርጉ ነገ ወላጅ ይዘህ እንድትመጣ ነግሬሃለሁ። እሺ አብዱ አለ? አብዱና ከድጃ ትናንት መስጊድ ብለው እንደወጡ እስካሁን አልተመለሱም። 3 ነው እንዳይመጡ በመፍራት ላይ እንገኛለን። ወይ ጉድ። እሺ ዳግም አለ? ዳግም ያለ? አቤት አለሁ። እሺ አብርሃም አለ? አብርሃም ትምህርት በቃይ ብሎ ውትድርና ገብቷል። ወይ መድኃኒዓለም። እሺ ዮናስ አለ? ዮናስ ምን? እሱን እንኳን አላየሁትም መሰለኝ። እኔ የምልህ በማሽቃበጥ ግን ዲግሪ አለህ እንዴ? እኔ ነው እናከን ነው። ለማንኛውም አንተም ነገ ወላጅ ይዘህ እንድትመጣ። ትምህርቱን ትተኸው ማሽቃበጥ ላይ ነው ትኩረት እያደረክ ያለው። እንዴ ኧረ ቲቸር እኔ ምን አጠፋው? ዝም በል ብያለሁ። ደግሞ ስትነግረኝ ሁሉም ከሴት ጋር ነው የወጡት። እንዴት ነው አንተስ የለህም? ኧረ ቲቸር የኔ እኮ እንደዛ አይደለም። ከአማርኛ መምህራችን ጋር ነው ሲዞር የሚውለው። ቲቸር ምን ከባለቤቴ ጋር? ኧረ ቲቸር የውሸቱን ነው። ወይኔ ቦጋለ አንተ ወስፋታም ናውጣ። ብራዘር ሰላም ነው? ለሀገሩ አዲስ ትመስላለህ። አዎ በቅርቡ ነው ከውጭ የገባሁት። ኧረ ደስ ይላል። እና ዲያስፖራ ነህ? እውነት ነው። በነገራችን ላይ ቆንጅዬ የታለችኝ አስተዋውቅሃለሁ። ኧረ በጣም ደስ ይለኛል። ለመሆኑ ከአውሮፓ ነው ከአሜሪካ ነው የመጣኸው? አይ ከሱዳን ነው የመጣሁት። በእውነት? አይ በቃ ይመችሽ ብራዘር። እና እህትህን መቼ ነው የምታስተዋውቀኝ? ኧረ እባክህ እህት የለኝም። አሁን አስተዋውቃለሁ ምናምን ስትል አልነበር እንዴ? ታዲያ ያለኝ መስሎኝ ነዋ። ታላግጣለህ እንዴ? አንተ ራሱ ሙርት ይዛለህ እንዴ? ከሱዳን መጥተህ ዲያስፖራ ነኝ ምናምን ትላለህ። ስደተኛ ነኝ አትልም? ኧረ ብራዘር ምን እሺ፣ በግንጭልሽ ነው እንዴ የምታስቢው? ዲያስፖራ ማለት እኮ ስደተኛ ነው። የእርጎ ዝንብ ምንድነው በማለት ጥልቅ የምትል? ብራዘር አይዞሽ፣ የእኔን እህት አስተዋውቅሻለሁ። ከሱዳን ተገኝቶ ነው። ለመሆኑ ከሰሜን ነው ከደቡብ ሱዳን ነው የመጣኸው? ከደቡብ ሱዳን ነው። እርፍ በይመችሽ ብራዘር። እረስቸው ለካ እህቴ ያግብታለች። ለማንኛውም ትገርማላችሁ። እኔ እናንተን ለመታዘብ ነው እንጂ ከሱዳን አይደለም የመጣሁት። ኧረ እህቴ የደወለችልኝ መሰል። እና ከየት ነው? ከሊቢያ ነው። ብራዘር እዚህ ሰፈር ነህ እንዴ? አንዳንዴ ነኛው። ምን ነው ጆሮ ዳባ ልበስ የሚባለውን ሰፈር ታሳየኛለህ? ይሄ እኮ ነው ሰፈሩ ብራዘር። ኧረ አይመስልም። ታውቃለህ? ምን ዳባ የለበሰው ጆሮ እየፈለክ ነበር? አይ እኔ እንኳን የጆሮ ኩክ ነበር እየፈለኩ የነበረው። አንተን አገኘሁ። ምን አልክ አንተ? ኧረ ብራዘር ለጨዋታ ነው። የአቶ ኮርኩርን ቤት እንድታሳየኝ ፈልጌ ነበር። ታውቀዋለህ እንዴ? አቶ ኮርኩር የሰፈራችን ጆሮ እሳቸውን የማያውቃል እንዴ? ችግር የለውም አሳያለሁ። ግን መጀመሪያው ነገር ውረድ። በየትኛው መንገድ ልውረድ? እባክህ ብር ስጠኝ ነው ያልኩህ። እሺ እና ስንት ነው ክፍያው? እሺ ባለ 50 ይሆንልህ ወይስ ባለ 100? ባለ 50 ከሆነ ጠቁመሃለሁ። ባለ 100 ከሆነ ደግሞ ተሸክሜ ያደርሳለሁ። አይ ባለ 50 ይሻለኛል ብራዘር። እንካ 50 ብር ጠቁመኝ። አምጣሽ። እዛ ማዶ ያለው ቆርቆሮ ይታያል? አዎ ይታየኛል። እኔም ይታየኛል። አንተ አዲስ ነው መሰለኝ። ማለት ሙድ እያያዝክ ነው? የማንም ቤት ነበር ያልከኝ? የአቶ ኮርኩርን። ኦኬ በዚህ በኩል ቀጥ ብለህ ወደዚህ ትሄድና ማለት ነው ግንቡ ጋር ስትደርስ እንዲህ ትታጠፋለህ። ከዛ ፊት ለፊት የሆነ መልኩ ከጉማሬ ትንሽ መለስ ያለ ያሬድ የሚባል ልጅ ድልድይ እያሰጣ ታገኛለህ። እሱን ጠይቀው፣ ምናልባት ሊያውቀው ይችላል። ማለት አንተ አታውቀውም እንዴ? ያሬድን? ኧረ አውቀዋለሁ። የስራ ባልደረባዬ እኮ ነው። በቃ ሙድ ያዝክ። አንተ ምንድነው የምትለው? የ50 ብር ከፍለ ያዙ ልቀቁ ትላለህ እንዴ? ሪፈር ጻፍኩልህ። በቃ ሂድና ጠይቀው። ቆይ እሱስ ብር ቢጠይቀኝ? ደንበኛ እንሆናለን ቀንስልኝ ምናምን በለው። ለነገሩ እኔ ካንተ ጋር ምን አጨቃጨቀኝ? ሌላ ሰው አልጠይቅም እንዴ? አይቻልም ብራዘር። እዚህ ሰፈር ንግድ ፍቃድ ያለን ብቸኛ መንገድ ጠቋሚዎች እኛ ነን።
በተጨማሪም ደግሞ ደረጃ ግብር ከፋዮች ነን። የራስ ጉዳይ እባክህ። እንኳን አለምን አትሆንም። አሁን ብሬን ታመጣለህ ወይስ ወደ ፕላን ቢ ልግባ? ኧረ መደፋፈር አላመጣም። ምንድነው ፕላን ቢ? ሰፈሩን ለቆ መውጣት ነዋ። ብላው እሺ፣ ይጥቀም ይሆን ህጋዊ ሌባ። ጤና ይስጥልኝ ታራሚዎች፣ ማለቴ ተማሪዎች። እኔ ኢንስፔክተር ቲቸር ጸጥ አድርጋቸው እባላለሁ። ለቀጣዮቹ 6 ወራት ማትስ አስተማሪያችሁ እኔ ስሆን እነዚህን ኤክስ እና ዋይ የተባሉ ሁለት ግለሰቦች ከገቡበት ገብተን አድነን ይዘን ለህግ እናቀርባለን። ማን ነው ያለው? አንድ ሰው አፉን ከፍታለሁ ቢል ፍርድ ቤት ነው የምገትረው። ለሁለት ትከፈላላችሁ፣ ምድብ ሀና ምድብ ለ። ግማሽ ኤክስን ግማሽ ዋይን ትፈልጋለህ። ለመሆኑ ኤክስ እና ዋይ ለመጨረሻ ጊዜ የት ነበር የታዩት? ቲቸር ትናንት ማታ ኤክስትሪም ቡክ ውስጥ ችለውት ሲያደርጉ አይቻቸዋለሁ። ጥሩ። በሰዓቱ አንተ የት ነበርክ? ላይብረሪ እያጠናኋቸው ነበር። በአካባቢው ለየት ያለ እንቅስቃሴ ሲያደርግ የነበረ ሰው ነበር? ምናልባት ሊያግታቸው የሚችል ምናልባት ላይብረሪስቷ ማስረጃ አለ? እየዞሮች መጽሐፎቹን ስትሰበስብ አይቻታለሁ። አሁኑኑ በቁጥጥር ስር ውሏት። ኧረ ስለ መድኃኒዓለም ቲቸር አመረርክ እንዴ? ኧረ ከቀልብ ሁን። ይቅርታ በእናታችሁ። በቃ በመሀል የፖሊስነት መንፈስ ይነሳብኛል። ካልሆነ ወይ ጸበል ነገር። ምን አልካተ? አይ እዚሁ ነው። ኧረ መደፋፈር። ነገውኑ ጣቢያ ምስክር ይዘህ ማለት ቢሮ ወላጅ ዘንድ ትመጣ። ኢንስፔክተር ይቅርታ፣ ግን እንደ ሀሳብ መጀመሪያ ፖሊስ ጣቢያ መልቀቂያ ብታስገባ ባይ ነኝ። ልብህ እኮ አሁንም እዛው ነው ያለው። ዝም በል አንተ። ለመሆኑ የተሰጠህን ተልእኮ ፈጽመሃል? የምን ተልእኮ? የቤት ስራ ሰርተሃል ወይ? ማትስ ደብተሬን ሰርቀውኝ አልሰራሁም። እንደውም ይፈተሽልኝ። ይቻላል። ከፍርድ ቤት የፍተሻ ፈቃድ አለ? ኧረ ተው ቲቸር ተው። ቆይ በግድ ነው እንዲ ያባረሩ ከፖሊስ ጣቢያ? እባክህ እዛው ፖሊስ ጣቢያ ብሄር ነው መሰል የሚሻለኝ። ሄሎ ፍቅር፣ እንዴት ነሽ? አለሁልህ። እኔ የውጭ ጉዳይ ፖሊሲ። ደህና ነህ? ኧረ ደህና ነኝ። የቱ ነሽ ነው? እባክህ እዚሁ ሰፈር አካባቢ ንቁ ተሳትፎ እያደረግኩ ነው። አንተ የት ነህ? የት እሆናለሁ? እዛው ግንባታ ቦታ ነኝ። የኔ ሰብአዊ መብት መቼ ነው ግን አብሬ የምገነባው? እንዴ ፍቅር፣ የሰላም ግንባታ ላይ እኮ አይደለም የምሰራው፣ ህንፃ ግንባታ ነው። እባክህ ተወኝና እኔ ህንፃ መገንባት ሊከብደኝ ነው። ሲጀመር አንተ በጾታ እኩልነት አታምንም። በእውነት ቅንነት ይጎልሃል። እውቀትን መሻቴ እንደዚህ ሊያስብለኝ ይገባ ነበር እንዴ? ኧረ እባክሽ ተረጋጊ። እኔ የምልህ ግን የኔና ያንተ ፍቅር ግን ሰላምና መረጋጋትን በማስፈን ረገድ ያለው ሚና ምንድን ነው? ምን ማለት ነው? እሺ ሁሉንም ተወው፣ ግን መቼ ነው ተጋብተን እንደ ሁለቱ የከተማ አስተዳደሮች ልዩነታችንን አቻችለን በሰላምና በፍቅር ራስ ገዝ የሆነ ሉዓላዊ ቤተሰብ መስርተን የምንኖረው? ያው እሱማ መች ይቀራል፣ አንድ ቀን እንገባለን። አንድ ቀን ይላል እንዴ? እና እኔ 10 ቀን እንገባ ብያለሁ። የምሬን ቁጠባ አትቀልድ። ሁሉም የጎረቤት ሀገራት እኮ አግብተዋል። ማለት የጓደኞቼ፣ እኔ ብቻ ነኝ የቀረሁት። እሺ በቃ እንገባለን። ታውቃለህ፣ አንተ ለኔ ሁሉ ነገሬ ነህ። ህግ አውጪ፣ አስፈጻሚ፣ ተርጓሚ ነህ። ነግሬሃለሁ። እኔ ላይ ሙስና ትሰራና ማለትማ ቺት ታደርግብኝና ተጋደን። ሄሎ፣ ጤና ይስጥልኝ። ሮቢ ሆቴል ምን ልርዳዎት? ኧረ ሁሌ አንተን እንደምታነሳው ሴቷ የለችም? ምን አሉኝ? ደህና ነህ? እግዚአብሔር ይመስገን። እኔ የምልህ እሺ፣ ቤተሰብ ሁሉ ሰላም ነዋ? የኔ አባት ምን ፈልገው ነው የደወሉት? እንትን ምን? አቤት። እኔ የምልህ ፀሐይዋ እናንተም ጋር ወጣለች እንዴ? የሚወጣ ነገር ይውጣ። ቦታቦ እየቀለዱ ነው እንዴ? የሚፈልጉት ነገር ከሌለ ስልኩን ልዘጋው ነው። ኧረ አትዝጋው፣ አልጋ መያዝ ፈልጌ ነበር። ወይ ጉድ! እሺ ይቻላል። ለእርሶ ነው? አዎ ለእርሶ ነው። ምን ማለቴ ለእኔ ነው። ብቻውን ነው ወይስ ሌላ እንግዳ አለ? ኧረ የትየለሌንን። እትየለሌ እናቶት ናቸው? እትየለሌ አይደለም አንተ፣ የትየለሌ ነው ያልኩ እኮ። ስንት ናችሁ ብዛታችሁ? 17 ነን። ይቅርታ፣ ይህን ያህል ሰው እንኳን ማስተናገድ አንችልም። በቃ ቶ ለእኔ ብቻ ያዝልኝ። ዋጋው ስንት ነው ለአንድ ቀን? 5000። 5000 ማለት እንቅልፍ ከእናንተ ነው እንዴ? ተወደደቦት? አረ ችግር የለውም። የሩሙ ከለር ግን ምንድን ነው? ነጭ ነው። በሌላ ከለር የላችሁ? አለን። ቢኖራችሁ ይዝ ነበር። በልቻው ሲደብር ደውለ። ሰላም። ሰላም። እንኳን ወደ ቹንግ ቻንግ ሬስቶራንት በሰላም መጡ። እንኳን የቻይና ነው እንዴ ሬስቶራንቱ? ምን ነው ችግር አለ? አይ ምንም። ምሳ ነገር ምን አላችሁ? ምሳ የሚበላ ነው እና የምለብሰው ነው። ኦኬ ሶሪ፣ የቤቱን ስፔሻል ላምጣልህ? እሺ ግን ምንድን ነው? የትኋን ቅንድብ በማር ተለውሶ። የትኋን ቅንድብ? ትኋን ቅንድብ አላት? የቻይናዋ አላት። እና የኛ ሀገሮች ምን ነው? እኔ እንጃ፣ ተላጭተውት መሰለኝ። ለነገሩ ፀጉር ቤት አይጠፋም። እና ሌላ ደህና ምግብ የለም? ይህን አልወደዱትም? እኔ ቅንድብ ላይ ብዙ አይደለሁም። እሺ ሌላ ውሻ ከነ ድምፁ፣ አሳማ ለበለብ፣ እርግብ ተገንዛ፣ ትንኛ እርግዛ፣ የትኛው ይሁንልዎት? ትንኛ እርግዛ? ማን ያስረገዘ? ወንድ ትንኝ ነበረን፣ አልቆ ነው። አልቆ ነው? እኛ ሰፈር ብዙ ትንኛ አለ። ላምጣ እንዴ? ቻይነኛ ይችላሉ ትንኞቹ? አዎ ትንኞቹ። አይ ቶ የበግ ወይም የፍየል ስጋ የላችሁ? ይቅርታ፣ የጾም ምግብ እንኳን ጨርሰናል። ርፍ የጾም አረጋችሁት? በቃኝ እባክህ። እኔ ሲጀመር በልቼ ነው የመጣሁት። እንዴ የት ነው የምትወጣው? አስለፍልፈ ሚስተር ቾንግ። ኧረ እባክህ ተረጋጋ። የምንቹንግ ነው እንዴ? እዚህ ምሳ በላለሁ ብዬ መጥቼ ካራቴ ሊያበላኝ ነው እንዴ? አንዱን አምጣልኝ። በቃ ምን ለብለቡን አምጣልኝ። ያሳማውን ነው? አንተ ስሙን አትጥራው፣ ዝም ብለህ ይዘውናል። እሺ ትንሽ ደቂቃ መጣሁ። እኔ የምልህ ግን ሞቶ አላ አሳማው? ኧረ ደገመው። ሄሎ ወይ አባቴ፣ ምን ልታዘዝ? ቤት፣ መኪና፣ ሰራተኛ ሁሉም አለ። ምንድን ነው የፈለጉት? ጋሽ ምላሱ አንዴት አዳምጠኝ። ምላስ ነው የፈለጉት? አለ። የፍየል፣ የግመል፣ የጥንቸል፣ የቀበሮ፣ የበረሮ፣ የትኛው ይሁንልዎት? በረሮ ደግሞ ምላስ አላት እንዴ?
እርሶ ከፈለጉ ይተከልላታል ምላሱ። አዎ ወይ ጉድ! በሽተኛ ነገር ነው እንዴ? ኦኬ በሽታን የፈለጉት አለ ስኳር፣ ደም ግፊት፣ ጨጓራ የትኛው ይሻሉታል? እኔ የምልህ ግን ወይ አባቴ ቆይ እየደለሉ ነው እንዴ ወለዱ? እኔን ነው እና እኔን ነው? አሁን ወሬውን ተውና ቤት መግዛት ፈልጌ ነበርና እንድታማክረኝ ነበር አደዋወሌ። እንዴ ታዲያ ይችላሉ። ኦኬ አመሰግናለሁ። በቃ ቻው። እንዴ ቻው ይላሉ እንዴ? ኮሚሽንስ ምን አለ አንዳንዴ እንኳን ብትረሳ። ብራዘር እንዴት አደርክ? ኧረ እባክህ ከቀኑ 8 ሰዓት ነው። አሁን ነው እንዴ ነቃኸው? የኔ ነገር እንዴት አመሸህ እላለሁ ብዬ እኮ ነው። እርፍ ሰሞኑን ግን ጤነኛ አይደለህም። ተወኝ እባክህ። እና ባለቤትህ ደህና ናታ? ይመስገን። ምን ትሆናለች? ደህና ናት። እንዴት ነው አገባች? ማለቴ ወለደች? አዎ ወለደች እኮ። እንደውም የሚቀጥለው ሳምንት ክርስትናው ነው እንዳትቀር። ምን ሊያገባ ነው እንዴ? ልጁ ነው። ኧረ ምን ጉድ ነው እናንተ። ለነገሩ እንዳበርክ ያወቅኩት እኮ ለልደት የደወለህ ሜሪ ክሪስማስ ስትለኝ ነው። ተወኝ እባክህ ጨልያለሁ። ምን ነው አረገዝክ እንዴ? ያረገዝከውማ አንተ ነህ ቦርጭህን ቆልል። እንደውም አንዱ የሰፈር ህፃን መቼ ነው ጓደኛህ የሚወልደው እያለኝ ነበር። ዝም በል ወሬኛ። ይልቁንስ አሁን ምን እንዳጨለለህ ንገረኝ። ምን እባክህ ንግድ ጀምራለሁ ብዬ እኮ መሀል ከተማ ላይ ያለ አሪፍ የንግድ ሱቅ አጣሁ። እንዴ ስም አንተ ለበዓል በገዛህ እንዴ? እኔ እኮ ትናንትና ገዛው። ኧረ እኔ እንኳን ዛሬ ነው ለመግዛት ያሰብኩት። ስንት አገኘ? 30 ሺህ። አትሰማም እንዴ? 30 ሺህ። 30 ሺህ? እንዴት ከነሻጩ ነው እንዴ ገዛው? ማለቴ ስንት በግ ነው የገዛው? አንድ ነዋ። ስንት ገዛለሁ? ወይ ጉድ! በግ ከበላው ቆየው እንዴ? ምን አልከኝ? አይ እንትን ጾሙ ተፈቶ ነው እንዴ? ምን ረሳሁት ለማለት ነው። ነገ እኮ ነው ገና። ምን አለ ትንሽ ቢቆይ አንተ። እንዴት ሌላ የሚገባ ጾም የለም? ምን በዚሁ ልትቀጥለው ነው? አትቀልድ በእናትህ። የምትገዛ ከሆነ ላገዛዛህ። ኧረ ተወኝ እባክህ። ሲጀመር ታውቃለህ በግ የዱር እንስሳ ነው። ተው እንጂ መች ጀምሮ ነው እባክህ? ከተወደደ ጀምሮ ነው። ምን አልሰማህም? አይ ቅድም ምንድን ነው ታዲያ ዛሬ ነው የምገዛው ምናምን ስትል የነበረው? እኔ ሰው ተመሳስሎብህ እንዳይሆን። ሲጀመር ማለት ነው አለርጂ አለብኝ። በግ ስበላ ሁሉ ያስታውከኛል። እሱን ስትወው ሳስበው ዋጋው ነው አለርጂ የሆነብህ። ማለት ምን ለማለት ፈልገህ? አይ ተወው። እኔማ የምትበላ መስሎኝ ገዝቼ ሰርፕራይዝ ላደርግ ነበር። ምን በጉን? አዎ እበላለሁ እኮ። ተው እንጂ ልሙትን እበላለሁ። አሁን የዱር ነው እያልክ አልነበር እንዴ? እና እኔ እኮ የዱር ነው የምበላው፣ የቤት አይመቸኝም። ኧረ እባክህ እኔ እየቀለድኩ ነው። ያመራል እንዴ በእናታችሁ። እሺ አበድሬ። ሄሎ ደምሴ። የደወሉላቸው ደንበኛ ሽንት ቤት ስለሆኑ እባክዎትን ትንሽ ቆይተው ይደውሉ። የእኔ እናት ከ2 ሰዓት በፊትም እኮ ደውዬ እንደዙ ነው ያልሽኝ። ደንበኛችን ገና ከ2 ሰዓት በኋላም ልደግሞ ትችላለሁ። ደምስዬ እንደሆኑ ዛሬ የሚወጡ አይመስለኝም። ደምስዬ? ኧረ ጭራሽ እዚህም ተደራርሳችኋል። ደንበኛችን ምን ነው ቀኑ እንዴ? ትሽ እኔ ባንቺ የምቀነው ውጣ ቢውልክ ሳሁን ያበደርኩትን ብር ይመልስልኝ። አልቀረቦትም ደንበኛችን። እስኪ መጀመሪያ የቴሌብር ውዝፍ ዕዳዎትን ይክፈሉ። እከፍላለሁ አልኩ አንዴ። ለምንድን ነው ሁሌ በደወልኩ ቁጥር የምትጨቀጭቀኝ? እንደውም እስኪ አልከፍልም ምን ታመጫለሽ? ደንበኛችን እሱን ሲለጠለጡ ያወሩታል። አረ ጭራሽ እንደውም ታያለሽ። ከዚህ በኋላ ካርድ ራሱ አልሞላም። ላንቺን በፖስታ ነው የምጠቀመው። ውይ ደንበኛችን፣ እንዲህማ ካደረጉ በቃ ድርጅታችን መክሰሩ ነው። ሙድ ይዛሉ እንዴ? እርሶን እኮ የምናስጠቅሞት ፈጣሪን ፈርተን እንጂ ዕዳዎት ነው የተረፈን። አንቺ ሴትዮ ቆይ ግን ከኔ ጋር እየገለጸ ባለብሽ እንዴ? የለብኝም ደንበኛችን። ለማንኛውም ሚስኮል ከማድረግ ወደ መደወል በመሸጋገሮት ኢትዮ ቴሌኮም የተሰማውን ታላቅ ደስታ ልገልጽሎት እወዳለሁ። በቃ ሙዳሽ። ደንበኛችን ስራ ያስፈቱኝ። ደምስዬ ከሽንት ቤት ሲወጡ መልእክት እንዲደርሶት አንድን ይጫኑ። በተረፈ ስልኩን ይዝጉት። ደህና ይዋሉ። ሄሎ መብራት ኃይል ነው? ሄሎ መብራት ኃይል ነው። ይድፋ አቦ እንዳንተ መቀለጃ ሆኜ ልቅር። አወከኝ እንዴ በድምጼ? ድምፅህን ይንሳ። ይሄ ግመል ኮቴ የመሰለ ድምፅህ ሊጠፋኝ ነው። ባለፈው ደውለህ አጎቴ አቶ መብራቱ ጠፋኝ ያልከው ልጅ ነህ? አዎ አስታውሰኸኛል። እና እንዴት ነው አቶ መብራቱ ተገኘ? ምን ይገኛል? ሞቷል አሉ እኮ። ምን ነው በሰላም? መብራት ይዞት ነው ያሉት። አይ እንግዲህ ምን ይደረጋል። ነፍሱን መብራት ኃይል ማለቴ አጸደ ገነት ያስገባለት። አሚን አሚን በአምላክ። አይ ቶ እዚሁ ነው። እሺ እና ምን ፈልገን የደወልከው? እዚህ እኛ ሰፈር ያለው ትራንስፎርመር ምንድን ነው ትራንስፎርም የሚያደርገው ማለት እንትን ይሄን የመብራቱን ፖል አወቀው? አዎ። እና ፖሉ ምን ሆነ? ምን ይሆናል? ያው ዝም ብሎ ተገትሯል። ገትሮ ይቀር። አረ በፈጠረ በረባ ባረባው እየደወልክ አትረብሸን። እኔ እኮ ሰላም ልበላችሁ ብዬ ነው። ሰላምህን ይንሳ። አሁን የምትፈልገው ነገር ከሌለ ልዘጋው ነው። እንትን ይሄ የመኝታ ቤት ያምፖል። እሺ። ማታ ማታ ስተኛ አጥፍቼው እየተኛው ለሊት ስነሳ በርቶ ነው የማገኘው። በእውነት በል እስኪ። የምር ጸበል ውሰደው። አምፖሉን? አዎ ጸበል ውሰደውና አብራችሁ ተጠመቁ፣ ይለቃችኋል። ነግሬሃለሁ። ድጋሚ በዚህ ስልክ ብትደውል እንዳጎት መብራት አስይዤ ነው የሚገልህ። አንቺ አይኔ አበባ ነሽ፣ አይኔ አበባ አበባ፣ የአይኔ አበባ አበባ። አረ በፈጠረ ላጥናበት። ይሄን ያህያ ፈስ የመሰለ ድምፅህን ተወኝ ተው። ረጥጋብ የኔ ድምፅ ነው ያህያ ፈስ የሚመስለው? ምን ቅር አለ? የበቅሎ ላርግልህ? በቅሎ ይብላ አርፈህ አታጠናም? በየት በኩል ላጥና? ይኸው ያንተን ድምፅ እየሰማሁ እኮ ህብለ ሰረሰር የተነካ። ህብለ ሰረሰር ሲኖርህ እኮ ነው የሚነካው። ብራዘር ምን አልክ አንተ? በእናትህ አትረብሸኝ። አሁን ጥበቤን ላውጣበት። ጨጓራ ይውጣ። ቢያንስ ድምፅህን ቀንሰው ነው እየተቀላቀለብኝ ነው። ይኸው እዚህ ጋር ራሱ ካልኩሌሽን የሚለውን የካሌብ ሽንሽን እያልኩ ነው ያነበብኩት። ኧረ እንደው ጥበበኛ የማይከበርበት ሀገር እየኖርን ተቸገርን እኮ ጎበዝ። አልቀረብህም። ጥበብ ግን መቼ ነበር ጠራችኝ ያልከኝ? ምን ጥበብ ገና በለጋ ዕድሜ ነው የጠራችኝ። ለጋ ቀቤ ነዋ።
እርግጠኛ ነህ ግን ጠርታ ነው ማለት? እኔ ግን ጥበብ ጠርታ ሳይሆን ደፍራህ ነው የሚመስለኝ አስገድደ። እንዴት? ምን ለማለት ፈልገህ ነው? ምን እንዴት አለው? ሁላ እንዳይነት ዘፈን የአይኔ አበባ ነሽ የአበባ ማሳ ውስጥ ነው እንዲጠራችህ? ኧረ ሌላም እኮ አውቃለሁ ከፈለክ ልዝፈንልህ። እሺ እስኪ በል። አበባ አየሆሽ ለምለም አበባ አየሆሽ ለምለም አበባ አየሆሽ አበባ ይርገፍ አቦ በቃኝ ተወኝ በእናትህ። አንዴ የመጨረሻ የቬሮኒካ ልዝፈንልህ። ቬሮኒካ እሷ እንኳን የአበባ ዘፈነች መሰለህ። እስኪ በል ቀጥል። አበባ አበባ አበባዬ አበባ አበባ አበባዬ አበባ አበባ አበባዬ። ስሚ አንቺ ያ ኤክስሽ ያደረገውን ሰማሽ? የትኛው? ይሄ ሳሚ የሚባለው ነው። ሳሚ የትኛው ሳሚ? ሳሚ ፈለቀ ነው? አረ ምን ይፈልቃል? ያ ሳሚ አበራ ነው እንጂ ጎተራው ያ ቀንዳሙን ነው እንደምትይ? አዎ ይገርምሻል፣ ሜሪን እኮ አስረገዛት አሉ። አንቺ ይሄ ቀንዳውጣ እሱም ወንድ ነው አስረገዛት። እኔ 3 ዓመት ሙሉ ስለምነው እምቢ ብሎ እሷን በ3 ወር። ወይኔ እህቴ አንቺንማ በቃ ሰው የላትም ብሎ እንዳገዳ መጦ ጣለሽ። የሚመጥ ነገር ይምጠጥሽና ሲጀመር እኮ አንቺም እንደምትፈልጊው አውቅ ነበር። እኔ ቤቲ አይነካካኝም። አይገርምሽም? ደግሞ ይሄ ከዘንዶ መለስ ያለ ሰውዬ በሱ ልጠረጥሪኝ ነው? ተይኝ እባክሽ፣ አሁን ቡና የለጠጣበት። አረ ስሚ ደግሞ ሳልነግርሽ። እሺ ያቺ ቤዛ እኮ ዲያስፖራውን ጠበሰችው አሉ። ጥብስ? አዎ ይገርምሻል፣ አብረው ናቸው። ወይኔ እኔ አባት አታለለችው ማለት ነው። ሰው መስለው እኮ ነው። ይሄን እኮ ያለ ሜካፕ ቢያት ወንድሙን ነው የምትመስለው። ወንድም አለው እንዴ? እኔ ምን አውቃለሁ ካለው ብዬ ነው። የኔ ፍቅር ያ ገገማ ባልሽ መጣ መሰል። በቃ እኔ ልውጣ። ነይ እሺ በቃ በጀርባ በኩል ውጪ። ደግሞ እሱን እንዳታይብኝ። ምን? ስማ አንተ እንግሊዘኛ ትችላለህ እንዴ? ኧረ መደፋፈር ምን ማለት ነው አንተ? እኔ ሳስነጥስ ራሱ በእንግሊዘኛ እንዴ ማለት ሰው ማለት ምን ማለት አለው? በቃ ካንተ ጋር ስውል ቀላል ሰው አረከኛ። ምን ከ50 ኪሎ አትበልጥ። እስኪ እሺ በእንግሊዘኛ የሆነ ነገር በልልኝ። እሺ ዶግ፣ ካት፣ ራት፣ ማት፣ ባት፣ ሻት። ቻይነኛ ረከው እኮ ብራዘር። እሺ ዶግ ምንድን ነው? ዶግ እንሽላሊት። የፈጣሪ ያለ ዶግ ውሻ እንዴ? እና እሱ በካፒታል ነው። እኔ እኮ ስሞሉን ነው ያልኩ። ይለያያል። አዎ አንተ በጣም የጠለቀ እውቀት ነው ያለ ማለት ነው። በቃ ለፈረንጁ ልደውልለት እናዋራልኛ። የምን ፈረንጅ ነው? ምን እባክህ አሪፍ ዕቃ ይሸጣል ተብዬ በምን ቋንቋ እንግባባ? የእሱ ነው ብቻ ነው የማውቀው። አይደል እንትን እኮ ነው ማለት እኔ እሑድ እንግሊዘኛ ብዙ አይደለሁም። እንዴ ምን ማለት ነው? ካልቻልኩ አልችልም አትልም እንዴ? ለምንድን ነው የማልችለው? እኔ እሑድ ነው እንግሊዘኛ ጥሩ አይደለም። እኔ ሰንበትን አልሽርም ብዬ ነው እንጂ አንተ አወራዋለሁ። ያውን ከእንደውም አንስቶታል። አዋራ አንተ አወራዋለሁ። ሄሎ ሰላም ነው? ምን ልበለው? ዋትሳፕ እያለ ነው። የምን ዋትሳፕ ነው? ኖ ዋትሳፕ፣ እሱ ዋትሳፕ አይጠቀምም። ቴሌግራም ላይ አዋራው። አልጋ ሊገዛ ፈልጎ ነው በለው። ሂ ኢዝ ኦን ዩር ቤድ ቱ ባይ ኢት። ምንድን ነው የሚያስጮኸው? እኔ ምን አቅልሃለሁ? ምንድን ነው ያልከው? ዋይፍ ምናምን እያለ እየጮህ ነው። አንተ ከሚስቱ ጋር ግንኙነት አለ እንዴ? ማለት የምን ግንኙነት? ኧረ ተው እባክህ። ወይኔ ጉዴ! ጭራሽ ታጣለኛለሽ። አሁን ምን ብዬ ነው የምታረቀው? ያስታርቃቸዋለሁ ከፈለክ። ምን አልጋ ነው አይፈለከው? ለምን ከጋላክሲ ፈርኒቸር አትገዛ? የማትችለውን ነገር አልችልም በለ እንዴ? ኧረ እኔ እኮ እችል ነበር በእውነት። እኔ ዛሬ ምን እንደሆነ ዝም በል እሺ። ተማሪዎች ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባታ ፈጣለ? ቀጥል። እሺ ፈርስት ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድፋ። ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ ሞቆዶኒያ ኢዝ ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር። እግዚአብሔርን ቲቸር ሞቆዶኒያ ነው የሚል። አረ ጭራሽ እኔን ልታሳምነኝ ነው? ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ? ምን ማይቶኮንድሪያ ኢዝ እሱ ናት። የኔን እያየህ አውራኝ። እግዚአብሔርን ያላውቀውም ቲቸር፣ ዛሬ ነው የሰማሁት ስሙን። የፈጣሪ ያለ። እሺ በቃ ተወው እሱን፣ ቀጣዩን አቅርብ። እሺ ሁለተኛ ምን አባቱ ብሎ ነው የጻፈው? ዛሬ ጉድ ፈላ። ምን አልክ? ሽንት ቤት መጣብኝ። አትወጣት ዛሬ ሳትጨርስ እዙ ትበላሻተለህ እንጂ። ምንም እኮ ነው የማይነበበው። ቆይ ማን ነው የጻፈው? እኔ ምንም አውቀው ነገር የለም። ኧረ ቲቸር ራሱ ነው የጻፈው። እኔ? አዎ እግዚአብሔር። እና ምን ሆኖ ነው? ናውጣ ናውጣ። ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ እንደውም እዛ ኩን አትወጣም። ጨርሰ የጀመርከው። ኧረ በእግዚአብሔር ቲቸር፣ እኔ ትንሽ ከቆየሁ መበላሸቴ ነው። እኔ ታፋ አካባቢ የሞቀኝ ጉድ ፈላ ዘንድሮ። ሸናው እግዚአብሔርን ቲቸር፣ እኔ ከኋላ ራሱ ሰላም አይመስለኝም፣ እየቀዘቀዘኝ። አይ መበላሸት። ቆይ አንተ ከቤት ጋር ስትዞር ከምትውል አታጠናም ነበር? ጊዜ አልበቃኝ ብሎ እኮ ነው እሷን እያጠናው። እኔ አይመለከተኝም። እንዳይሸታችሁ ሌሎቻችሁ አፍንጫችሁን ያዙ። አንተ ቀጥል። ወንድም የለህም? የለኝም። ቀጥል። እሺ እኔም የለኝም። ሶስተኛ ኧረ ቲቸር ታፍናለን፣ ሞት ነው። ቢያንስ መስኮቱ ይከፈት። አንተ ቅንቅንም። ቆይ ያንተ ተረማ ይደርስ መስሏል። አንተ ልጅ ታቀርባለህ ወይስ ከ100 ልጅ? እግዚአብሔር ነው ቲቸር፣ ለፕሬዘንቴሽን አልተፈጠርኩም። እና ቆይ እሺ ምንድን ነው የምትችለው? እንትን ማስታወቂያ እችላለሁ።
አረ እስኪ አንድ ማስታወቂያ በልልኝ። እሺ በማኮን ሪል ስቴት በአትላስ ባምቢስ እና ፍሬንድሺፕ ሳይቶች እንዲሁም በካሳንቺስ ግንባታቸው እስከ 90% የደረሱ ቅንጡ አፓርትመንቶችን በመሸጥ ላይ ይገኛል። ካላመናችሁኝ ደውሉላቸው። አራራራ አንተ በጣም ጎበዝ ልጅ ነህ። በላሁን ፕሬዘንቴሽኑን ቀጥል። እንደ ምንድነው? ቆይ ከኔ ጋር የግል ጸብ አለብህ እንደ እኔ ሊነስረኝ? አረ ጥሩ በማኮን 100 ይሰጡ እንደሆነ እናያለን። ይኸው ከ100 እንቁላል አስቀምጬልሃለሁ። እንቁላል የፈረንጅ ነው? ምን ነው ልስጥህ? ቀቅለህ ትበለዋለህ? አይቶ በልቻለሁ። ንግባ ግባ። እዚህ ተገትረህ ምን ታደርግልኛለህ? እሺ ተማሪዎች ዛሬ የምንማረው ስለ ቤት እንስሳ ነው። ከበግ እንጀምራለን። ማን ነው ያለው? ቲቸርዬ እሱ ነው። ናውጣ አንተ። ኧረ ቲቸርዬ ራሷ ናት። ዝም በል ወንድ በግ አንዴ ጮህ። ተነስ እስኪ የምታውቃቸውን የቤት እንስሳቶች ንገረኝ። ያው በግ አለ። ሌላ ከራስህ ውጭ ሌላ ንገረኝ። ውሻ፣ ከብት፣ አህያ። እየተሳደብክ ነው እንዴ? ኧረ ቲቸር አይደለም ንገረኝ ብለኸኝ እኮ ነው። ቁጭ በል እሺ። ሌሎቻችሁ ድመት የዱር ናት የቤት? የጎረቤት። ማን ነው ቆይ አፉን የሚከፍተው? አንተ ነህ በጉ። እንዴት ቲቸር ሁሌ እኔ ነኝ እንዴ? ዝም በል እስኪ የዱር እንስሳና የቤት እንስሳ የሚለያይበትን ነገር ንገረኝ። የቤቶቹ ያው ቤት አላቸው። ለመሆኑ አንተ ቤት አለ? አለኝ። የቤት ዕቃ የለውም እንጂ። እና እንዴት ነው ምሳው ተመቸሽ? አሬ እኔ ፍቅር እኔ ሆዴ ውስጥ ምንም ጠብ ያለ ነገር የለም። ያን ጠብጥብሽና 2 በርገር በልተሽ ጠብ ያለ ነገር የለም ታያለሽ። ያው ሂሳባቸው 10 ሺህ መጥቷል። የምን 10 ሺህ? አንተ ኧረ እባክህ የኛ አይደለም የሌላ ሰው ነው። የኔ ፍቅር የኛው ነው። ያምሻል እንደ 10 ሺህ ብር እኮ ነው የሚለው። አይደለም እኮ ፍቅር፣ ቅድም ስልክ ልታወራ ወጣ ስትል ብቻዬን እንዳይደብረኝ ብዬ የቤቷን ስፔሻል አዝዤ ወሰድ እያረኳት ነበር። ኧረ ወንዚ ውሰድሽ እንደ አንተ ዝም ብለህ ታመጣላታለህ እንዴ? እኔ ምን ላድርግ? አዘዘችኝ አመጣሁ እንዴ። እሺ እንዴት ነው ከስፔሻሉ ጋር ሆኖ ራሱ 10 ሺህ የሚመጣው? የኔ ፍቅር ለማታ ብዬ እኮ 1 በርገር ቴካዊ ያዝዣለሁ። አይዞህ እንግዲህ ወንድሜ ያጋጥማል። ኧረ ተወኝ በእናትህ። እኔ እዚህ ቤትና መኪና ለመግዛት እጣጣራለሁ፣ እሷ ከስር ታጭደኛለች። እንዴ እና ቤቱን አትገዛልኝም? ምን የጨረቃ ቤት ነው የምገዛልሽ? ለምሳሌ እኔ ኪሴ ውስጥ 1000 ብር ብቻ ነው ያዝኩት። ምን 1000 ብር ይዘህ ነው ልጋብዝሽ አልከኝ? እና እኔ ማረጥ ልጋብዝሽ ነበር ያሰብኩት። እኔ እዚህ እንዴት እንደገባው እኔ ሰይጣን አሳስቶ። የፈጣሪ አለ አንተ እኔን ካልጠራህ አይሆንልህም እንዴ? ማን ያወራው? እኔ ምን አቅላለሁ? አንተ ሰይጣን አለብህ እንዴ? ኧረ እኔ ካንቺ ውጭ ሌላ የለኝም። ምን